ለምሳሌ አንድ ሰው ከአንድ ቦታ ላይ ቶሎ ውጣ ከዚህ ቤት ውጣ የሚል ስሜት ሊሰማው ይችላል። ልክ እንደወጣ የሆነ ነገር ፈንድቶ ብዙ ሰው አጠፋ እንበል። እንግዲህ ይሄ ምክር ሰጥቶታል ማለት ነው። የራሱ የሆነ ምክር ሰጠው። ወይም የአውሮፕላን ቲኬት ይቆርጥና ሊሳፈር ሲል ቅፍፍ ይለዋል። በቃ አትሂድ በዚህ አውሮፕላን ተሳፈር ይለዋል። እንዴ ምንም እኮ ነገር የለም፣ መረጃ የለው፣ ስለዛ ነገር የነገረው የለ። ግን ፕሌኑ ድንገት ክራሽ አድርጎ ይተርፋል። ከተፈጥሮ በላይ እናቶች ታውቃላችሁና ስለ ልጆቻቸው የሚገርም መረጃ ቀድሞ ይደርሳል። ወይ ሲታመሙ ወይ ሆነ ነገር ሲሆኑ በቃ መስሪያ ቤት ሆኖ ሊሆን ይችላል፣ ወይ ሌላ ሀገር ሆኖ ሊሆን ይችላል። ቶሎ ይደውላሉና እውነትም ነገሮች እውነት ሆኖ ጥሩ ነገር ሊመጣ ሊሆን ይችላል፣ ወይም መጥፎ ነገር ሊመጣ ወይ ሀዘን ሊመጣ እንደሆነ ቀድሞ ይነግረናል። መረጃውን ያቀብለናል ማለት ነው። ውስጣችን እኮ ነው፣ እኛ እናውቀውም እኮ። ዛሬ ቀፈፈኝ ምን ሆኖ ይሆን? እና እናት ደግሞ ዛሬ ስለ ልጄ ምን ሆኖ ይሆን? ውስጤ ደስ አላለው፣ ሆዴን ባርባር አለው፣ አንጀቴ ተላወሰ ትላለች አንዲት እናት ይላል። ለዚህ ነው አንዳንዶች ምን ይላሉ? ጠባቂ መልአክ ነው ይላሉ። እንግዲህ አናውቅም። ዲቫይን ወርድ ነው፣ መለኮታዊ ቃል ነው መረጃውን የሰጣችሁኛል። ክል መሆኑ አለመሆኑን በምን እናውቃለን? አላውቅም። ማን ሊያውቅ ይችላል? የሆነ ነገር ነው የሚነግርህ፣ ከውስጥ ነው የሚመነጨው ሳታውቀው ማለት ነው። አትሂድ እዚህ ቦታ ሂድ ይነግርሃል። ቅፍፍ ይልሃል፣ ውጣ ይልሃል። አይ ዶንት ኖ የሆነ ነገር ይነግርሃል። እግዚአብሔር ልብና ኩላሊትን ይመረምራል ይላል ታላቁ መጽሐፍ። እና ልብና ኩላሊት ምንድነው ነው? ይሄ ነውና ኩላሊት ያጤሰውን ልቡና ያመላለሰውን ናላ ያወረሰውን ብለው ኢትዮጵያውያኑ መሰየማቸው ሶስቱም የማሰቢያ አካላት ስለሆኑ ነው። ብሬን ራሱን የቻለ ነው። ልቡና ራሱን የቻለ ነው፣ ባለፈው አይተናል። ኩላሊት ደግሞ ቀልብን በለው አይ ዶንት ኖ ቀልብ የልብ ዕውቀት ነው፣ ግን ቀልብ ብለን ብንግባባበት ብዬ ነው። ወይም ኩላሊትን በለው እንዳለና ኩላሊት ያጤሰውን በማለት ያስቀምጡታል። እንግዲህ ክቡራን ተመልካቾቻችን ኩላሊት ያጤሰውን ስንል መጤስ መጀመር ነው። ነቅ ብለን እናስበው ወይ ምንጭ እናስበውና መጤስ ይጀምራል። አንድ ነገር ከመንቦልቦሉ ከመንቦግቦጉ በፊት እሳት ለምሳሌ ይጤሳል። መጀመሪያ ጢስ ይወጣል። ከዛ ምን ይሆናል? እሳቱ እየሰፋ እየተንቦለቦለ ይመጣልና ማጤስ ነው፣ መነሾ ነው ማለት ነው። የሐሳብ መነሾ ኩላሊት ነው። ኩላሊት ያጤሰውን የሚሉት ኢትዮጵያውያኑ ለዚህ ነው ክቡራን ተመልካቾቻችንና ስለ አንድ ነገር ቀድሞ የሚያስረዳን መጤስ መጀመሪያ ነው። የእሳት መጀመሪያ ጢስ ነው። በተመሳሳይ በጥንቱም ኩላሊት ያጤሱ ነበረ መስዋዕት ሲያቀርቡ። ራሱን የቻለ መስዋዕት ስርዓት ነው፣ ወደዛ ውስጥ አልገባም። ነገር ግን ውሳጣዊ ምክር ይሉታል። በተለይ አለቃ ኪዳነ ወልድ ክፍሌ ውሳጣዊ ምክር ብለው ነው የጥንት ኢትዮጵያውያንን ዕውቀት ያስቀመጡትና ከእኛው በእኛው ለእኛው ብለን ብንወስደው ጥሩ ይመስለኛል። ከእኛው የሚወጣ ነው፣ ከእኛው በእኛው ነው የሚወጣው፣ ለእኛው ነው ምክር የሚሰጠን ብላችሁ ሲያስቡት ከእኛው በእኛው ለእኛው አይ ቲንክ ጥሩ ይመስለኛል። ከእኛ ነው የሚመጣው ምክሩ፣ ሳናቀው የሆነ ነገር ነው የሚነግረን። ሆዴን ባርባር አለው ትላላችሁ፣ በቃ ውስጤን ቀፈፈኝ፣ ምንድነው ዛሬ ቀኑ በቃ ትላላችሁ። ስለዚህ ከእኛው ነው የመጣው፣ በእኛው አንዱ ህዋስ ነው የመጣው። መረጃውን የሰጠን ደግሞ ለእኛው ነው የሰጠን። በቃ ውስጤ ደስ አላለውም ዛሬ፣ ወይም ዛሬ ምን ላገኝ ይሆን? በቃ ኤክሳይትድ ትሆናላችሁ። ምን ላገኝ ይሆን? ደስ የሚል ስሜት ውስጤን ተሰምቶኛል ትላላችሁና ከእኛው በእኛው ለእኛው የሚመጣ መረጃን እንግዲህ ምን ብለን ጠቅሰዋለን? ኩላሊት ያጤሰውን ከዛ በኋላ ልቡና ያመላለሰውን ማመላለስ ናላ ያወርሰዋል ማለት ነው። እንደ ደወል ይመስላል፣ ወይም እንደ ማስጠንቀቂያ ደወል። ጥሩ ነገር ሊመጣ ሊሆን ይችላል፣ ወይም መጥፎ ነገር ሊመጣ ወይ ሀዘን ሊመጣ እንደሆነ ቀድሞ ይነግረናል። መረጃውን ያቀብለናል ማለት ነው። ውስጣችን እኮ ነው፣ እኛ እናውቀውም እኮ። ዛሬ ቀፈፈኝ ምን ሆኖ ይሆን? እና እናት ደግሞ ዛሬ ስለ ልጄ ምን ሆኖ ይሆን? ውስጤ ደስ አላለው፣ ሆዴን ባርባር አለው፣ አንጀቴ ተላወሰ ትላለች አንዲት እናት ስለ ልጇ። እና ቀልቤ ውስጤ ነግሮኛል ትላለች። እና ምን ይላሉ አለቃ ኪዳነ ወልድ ክፍሌ? ኩላሊት ያጤሰው ውሳጣዊ ምክር ይሉታል። ሳናስበው ከውስጣችን ወጥቶ ለእኛው ምክር የሚሰጠን ስሜት ነው። ብዙዎቻችሁ ይሄ ነገር አጋጥሟቸዋል። ማንም ሰው የተባለ ሰው ከሆነ ያጋጥመናል። አይነቱ ይለያይ ይችላል እንጂና ስሜቱ መውረር ነው። ለምሳሌ ከራስ ፀጉር እስከ እግር ጥፍራችን ቅፍፍ ማለት ስሜት፣ ሆዳችን ይላወሳል፣ የሆነ ነገር ይንሰፈሰፋል አንጀታችን። ምን እንደሆነ ግን አናውቅም።
የሆነ ሰውነታችን ውርር ይለናልና ሆድቃችን አካባቢ የሆነ ስሜቱ ያዝ ያዝ ያደርገናል። ለዚህ ነው ፈረንጆች ጌት ኢንቲዩሽን የሚሉት ሆድቃ አካባቢ የሚሰማ ስሜት። ለዚህ ነው ቀድሞ እኮ ታውቆኝ ነበረ ትላላችሁ፣ ቀፎኝ ነበረ እኮ ዛሬ እኮ ወይ ዕቃችሁ ተሰርቆ ሊሆን ይችላል፣ ወይ የሆነ አደጋ አይታችሁ ሊሆን ይችላል። ብቻ አንድ ነገር ዛሬ እኮ ውስጤ ነግሮኝ ነበረ፣ ቅፍፍ ብሎኝ ነበረ፣ ቀፎኝ ወጥቼ ነው ይሄ ነገር የተከሰተው ልትሉ ትችላላችሁ። እና ቀድሞ የሚነግረን ውሳጣዊ ምክር ነው። ለዚህ ነው ኩላሊት የሚባለው በኢትዮጵያውያን የስነ ልቡና ሳይንስ ልበለው እንግዲህ ኢትዮጵያውያን የራሳችን ሳይንስ ስላለን ነውና ኮሚኒኬት የሚያደርገን ኢንተለጀንሳችን አንድ ዕውቀት ሰጪ ነው ማለት ነው። ልክ እንደ ልቡና እንደ ብሬን ልትሉ ትችላላችሁ። ይሄም የራሱ ፈንክሽን አለው፣ ይሄም የራሱ አለው፣ ኩላሊትም የራሱ አለው። የዚህ ስራው ግን እንደ ልቡና መላልሶ እንደ ናላ ወርሶ ሳይሆን መረጃ መስጠት ነው። ከዛ በኋላ የራሳችሁን አክሽን መውሰድ አለመውሰድ ልቡናችሁ አመላልሶት ሊሆን ይችላል፣ ብሬናችሁ አስቦበት አመላልሶት ምናምን ይሄ ኮንሽስ ማይንዳችሁን ተጠቅማችሁ የምታደርጉት ሂደት ነው። ይሄ ግን ምንም አይደለም። ጀስት እንደ አላርም በቃ እንደ መቀስቀሻ ደወል ብላችሁ ልታስቡ ትችላላችሁና በተለይ ይሄ በጣም የሚገርም ነውና ከተከሻችን ከጸጉራችን ጀምሮ ሰውነታችን ይወረናል። በተለይ ሆድቃችን ላይ ይላወሳል። ይሄ ነው እንግዲህ እንደ ኢትዮጵያውያኑ ሳይንስ ውሳጣዊ ምክር አንዱ ኢንተለጀንስ ወይም አንዱ የማወቂያ አካል ተብሎ ይጠቀሳል ማለት ነው። ኢትዮጵያውያኑ ቀልብን ለሁለት ይከፍሉታል። አንደኛው ምን ይሉታል? ሊቁም በመዝገበ ቃላታቸው ለጽፈዋል። የፍትወት ምንጭ ይላሉ። የፈቃደ ስጋ መነሾ ወንዱን በሴቱ ላይ የሚያነሳሳው ሴቱን በወንዱ ላይ የሚያነሳሳ የሚያቅበጠብጥ የሚያናውጥ ስሜት ያለው ቦታ ነው ይላሉ። ይሄ አካባቢ ሞር ሴክሹዋሊቲን የያዘ ነው ይባላል። በኢትዮጵያው አላርም ብቻ አይደለም ማለት ነው። ሁለት አይነት ድርጊቶች ሊከውን ይችላል። አንደኛው ድርጊቱ ምክር መስጠት ነው። ይሄኛው ግን የፈቃደ ስጋ መነሾ ይሉታል። በቃ ስጋዊ ፈቃድ፣ ደመነፍሳዊ ግብር፣ በተለይ ጾታዊ ስሜቶችን አንዱን ባንዱ ላይ ሊያነሳሳ ሊያቅበጠብጥ የሚችል ቦታ ነው ይሉታል ሊቁ አለቃ ኪዳነ ወልድ ክፍሌ። እዛ ላይም የኢትዮጵያው ሳይንስ ነው። ይሄ አንደኛው ፈንክሽኑ ነው ማለት ነው። ይሄን እንያዘው። የልብ ስራ ባለፈው እንደነገርኳችሁ የአንጎልም ስራ ኮንሽስ ማይንድ አይምሮ ጠባይ የራሱን ስራ አለው። ሰብኮንሽስ ማይንድ ደግሞ አይምሮ መንፈሳዊ የሚባለው የራሱ ስራ እንዳለው ይሄም ሁለት ግብርን መከወን ይችላል ማለት ነው። አንዱ የፈቃደ ስጋ መነሾ ነው። ሁለተኛው ግን ውሳጣዊ ምክር ነው የሚሉት። በተለይ ገጽ 533 ላይ ዕውቀት ይሉታል፣ አንድ ሐሳብ ይሉታል፣ ሁለት ረቂቅ ምክር ይሉታል፣ ሶስት ውሳጣዊ ነገር ይሉታል፣ አራት ነገር አለው በኢትዮጵያ ሳይንስ ማለት ነው። አንደኛ ዕውቀት ነው በራሱ ይሄ ዕውቀት ነው። ሁለተኛ ሐሳብ አመንጪ ነው። አትሂድ ይልሃል፣ አትውጣ ከቤት በቃ ጥሩ አይደለም። ለምሳሌ አንድ ሰው ከአንድ ቦታ ላይ ቶሎ ውጣ ከዚህ ቤት ውጣ የሚል ስሜት ሊሰማው ይችላል። ልክ እንደወጣ የሆነ ነገር ፈንድቶ ብዙ ሰው አጠፋ እንበል። እንግዲህ ይሄ ምክር ሰጥቶታል ማለት ነው። የራሱ የሆነ ምክር ሰጥተው። ወይም የአውሮፕላን ቲኬት ይቆርጥና ሊሳፈር ሲል ቅፍፍ ይለዋል። በቃ አትሂድ በዚህ አውሮፕላን ትሳፈር ይለዋል። ምንም እኮ ነገር የለም፣ መረጃ የለው፣ ስለዛ ነገር የነገረው የለ። ግን ፕሌኑ ድንገት ክራሽ አድርጎ ይተርፋል። ይሄ እንግዲህ ምንድነው ነገሩ ነው። ውሳጣዊ ምክር ማለት ይሄ ነው። ሐሳብ ይሰጣል ማለት ነው። በራሱ ደግሞ ዕውቀት ነው ይሉታል። ውሳጣዊ ምክር ነው፣ ከውስጥ የሚወጣ ግን ምክር ነው። የሚመክረው ደግሞ ለኛው ከኛው በእኛው ነው፣ ስለኛው ነው የሚነግረን። ስለሌላም ኢንፎ ሊሰጥ ግን ዋናው ከኛው የሚመጣ ለኛው የሚሰጠን ምክር ነውና ዛሬ ቀፎኛል ትላላችሁ። ግን እንደ ኢትዮጵያው ሳይንስ ይሄ ማንቃት ነው፣ መረጃ ሰጠ። ይሄ ደግሞ ስራው ማመላለስ ነው። ናላ ግን ይወርሰዋል። ሰብኮንሽስ ማይንድ ሴቭ ሊያደርገው ይችላል። መረጃውን አናሊሲስ የመረጃ ትንተና ሊሰጥ ይችላል። ስለዚህ ልቡና ያመላልሰዋል። አንዱ ለአንዱ ማንጠሪያ ነው እና ተሰናስለው የሚሰሩ አካላት ናቸው። ስለዚህ ስንቶቻችን ግን ይህን ተጠቅመነዋል? አላውቅም። ግን አንድ ሚዛን አድርገው አንጎልን፣ ልቡናንና ኩላሊትን ገት ኢንቲዩሽንን አንዱ ለአንዱ ማንጠሪያ፣ አንዱ ለአንዱ ማብራሪያ፣ አንዱ ለአንዱ መተንተኛ አድርገው ያዩታል። ስለዚህ ቢያንስ ሶስቱንም አስተባብሮ መያዝ ነው። ግን የራሳቸው ዕውቀት ይተነትናል። ይሄ የራሱ ዕውቀት ያመነጫል፣ አትውጣ ውጣ የሚለው። ይሄ ደግሞ አመላልሶ የራሱን ናላ ደግሞ ወርሶ የራሱን ሐሳብ ይሰጣል ማለት ነው። ስለዚህ ስለ ልቡና ስናገር እንደነገርኳችሁ ፈረንጆች አብዛኛውን ጊዜ ብሬን ነው የሚሉት። አንጎል ግን ይሄ ሰው ልጅ ሙሉ ሊያደርገው አይችልም።
ለዚህ ነው መንፈሳዊነት የራቀው የአውሮፓው የምዕራቡ ሳይንስ ይሄ ነው። ስጋ 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 የስሜት ሕዋሳት የስሜት አይን፣ ጆሮ፣ አፍንጫ በቃ ሁሌ ከሚታየው የማይታየውስ ማንነታችን በአርአያ እግዚአብሔር የተፈጠረውስ ነፍሳችን መንፈሳችን እንዴት ነው ማወቅ ያልቻልነው ይሄንን? ስለዚህ ነው ሰው እንስሳ ነው። በሰለጠነ ቁጥር ትልቅ መሳሪያ ሰርቶ ሰው መግደል፣ ማጥፋት፣ ማውደም በቃ ትልቁ ቁንጮ ኒውክሌር ቦምብ ሰርቶ ማፈንዳት ስጋዊ እሳቤ ነው። ስጋ ብቻ ነው የሚንቀሳቀሰው። ነፍስና መንፈስስ እና ሁሌ ደግሞ እውቀትን መተንተን ባይ ብሬን አይደለም፣ ልቡና ማመላለስ አለበት፣ ኩላሊት ማጤስ አለበት። እና ባጃጅ 3 ጎማ አላት እና በአንድ ጎማ መሾፈር አንን ባጃጇን ነው የሚከሰክሰው። ሁልጊዜ ብሬን ካል ይሄንን ካልተጠቀምን ዋጋ የለንም ማለት ነው። 1/3 ነን፣ ጭራሽ ጎዶሎ ነን። 2/3 ጥሩ ነው እንዳደ 1/3 ሆነን ባዶ እንሆናለን። ሁሌ ሜንስትሪሙ ሳይንስ ፈሪሃ እግዚአብሔር የራቀው እግዚአብሔር የለም ምናምን እያለ የመጣው ሁሌ ይሄንን መስተጋብር ተከትሎ ስለሚጓዝ ይመስለኛል። አንጀታችን ጋር ያለው ምስጢር እጅግ የሚያስገርም ነው። ይህንን እንግዲህ በተለይ ግን እናቶች ላይ ጠነክራል ይባል። ለምሳሌ የእናት ማዘር ኢንቱዊሽን የሚሉት ማለት ነው። እናት ስለ ልጇ ቀድሞ መረጃ ይደርሳታል። እንዴት እንደሆነ ግን አይታወቅም። እኔ እንዴት አንዳንዴ ሱፐርናቹራል ነገር ነው ማለት እችላለሁ። በቃ ከተፈጥሮ በላይ እናቶች ታውቃላችሁና ስለ ልጆቻቸው የሚገርም መረጃ ቀድሞ ይደርሳል። ወይ ሲታመሙ ወይ ሆነ ነገር ሲሆኑ በቃ መስሪያ ቤት ሆኖ ሊሆን ይችላል ወይ ሌላ ሀገር ሆኖ ሊሆን ይችላል። ቶሎ ይደውላሉና እውነትም ነገሮች እውነት ሆነው ይታያልና የእናቶች ቀልብ ይባላል። በእርግጥ ህፃናትና ወይም ልጆችና እናቶች የሚያደርጉት መስተጋብር ከማህፀን ነው የሚጀምረው። በተለይ ካሳተምኳቸው 24 መጻሕፍት መካከል አንዱ መጽሐፍ ቅዱስና ሕክምና ሳይንስ ነው። እዛ ላይ በስፋት አቅርቤዋለሁ። በተለይ ህፃናት ከማህፀን ጀምረው ያውቃሉ፣ ያመሰግናሉም ይባላል አምላካቸውና የሚገርመው ልክ ህፃን ሲወለድ መጀመሪያ እናትና ልጅ ነው መታየት ያለባቸው። ምክንያቱም ከማህፀን ነው ግንኙነቱ። እንደውም አሁን ያለው ሳይንስ ይሄ ህፃናት ነጭ ወረቀቶች ናቸው የሚለውን ጥሎታል። ሊሆንም አይደለም። እንዴት ሊሆን ይችላል? ነጭ ወረቀት ማለት ልሙጥ ባዶ ማለት ነው። ቀለም በኋላ ነው የሚጻፍበት ማለት ነው። ሲወለዱ የሚያዩት፣ የሚሰሙት፣ የሚዳሰሱት ነገር እውቀት ሲሰጣቸዋል ነው። ያ ግን አይደለም። በማህፀን ጀምሮ እውቀት ይተላለፋል። ያሬድ ምን ይላል ስለ ቅዱስ ዮሐንስ ሲጽፍ ድጓው ላይ እምከርሰሙ አይመረ ሰገደ ወአንፈራጸ ዮሐንስ ከእናቱ ማህፀን አወቀ ሰገደ ዘለለ ይላልና እውቀት ከማህፀን አወቀ። ቅድስት ድንግል ማርያም የእናቱ ኤልሳቤጥን ሰላም ስትላት ጽንሱ ዘለለ ይላል እና ኤልሳቤጥ የሰላምታሽ ድምጽ በሰማ ጊዜ ጽንሱ በደስታ ዘለለ ትላለች እና ደስታንም ያውቃሉና አሁን የ5 ወር ጽንስ የእናቱን ድምጽ ለይቶ ስለሚሰማ አሁን ለእናቶች የተረት መጽሐፍ ተዘጋጅቶ ለጽንሶቻቸው ያነባሉ። እንደውም አንድ ዶክተር ሄኖክ ጥናት ሲያቀርብ ስሰማው ፊቶሎጂስት ነው፣ ጀርመን አለ ወላጆችን ሰብስበን ጽንሶቻቸው እንዲያጫውቱ አደረገ። ለምሳሌ ሴት ከተጸነሰች ሚሚዬ እንዴት ነሽ ወይ ደህና ነሽ ወይ እኔና አባትሽ ናፍቀንሻል መቼ ነው የምትወለጁ ይላል። ወንድም ከሆነ እንደዛ ይላል። ልክ የሚያጫውቷቸው ሰዓት ሲደርስ ጽንሶቹ ብድግ ሲሉ አልትራሳውንድ ያያቸዋል። ደግሞ ለምን ጸነስኩት ምናምን ያልሽ የምትበሳጭ ሴት ካለች ያ ነገር ልጁ እየሰማው ስለሚያድግ ከተወለደ በኋላ ብቸኝነት የሚሰማው ህፃን ይሆናል ይላል። በጣም የሚገርም ጥናት ነው ክቡራን ተመልካቾቻችን። ስለዚህ ግንኙነቱ አለ ማለት ነው። እንግዲህ ሲወለድም እንግዲህ መጀመሪያ እናቱን ነው የሚያየው። ምሰጠው ፍቅር አለ፣ ምሰጠው ክብካቤ አለ። አካላዊ ትስስር እንዳለ ሆኖ ኢሞሽናል የሆነ ጥልቅ የሆነ ግንኙነት በእናትና በልጅ አለ። ሁሉንም ሳይንስ ይግለጡ ያብራራው ማለት ሞኝነት ነው። አሁን ሁሉንም ከሱፐርናቹራል ነገሮች አሉ። አሁን ሳይንስ ለመላእክት ሊተነትንላ አይችልም። አቅሙ ማየት፣ መዳሰስ፣ መሽተት፣ መቅመስ ምናምን የሚሉ አነስ ያሉ ነገሮች ናቸው። ስለ ነፍስ ሊተነትንላ አይችልም። ወር ስለ መንፈስ ከዚህ በላይ ስለሆነ ሳይንስ ደግሞ ለዚህ ነው ቴዎሎጂ ዘ ኩዊን ኦፍ ኦል ሳይንስስ የሚባለው። ነገረ መለኮት ማጥናት እነዚህን ነገሮች ስለሚያጠና ነው የሳይንሶች ሁሉ ቁንጮ የሚባለው ማለት ነው። ስለዚህ ሁሉንም እናቶች ባንልም ብዙዎች እናቶች ግን
ስለ ልጆቻቸው ቀድሞ የሚደርሳቸው መረጃቸው ከውስጡ ነው። ወይኔ ዛሬ አንጀት የተላወሰ ልጅ ምን ሆነ ይሆን ይላል። ወይ በቃ የሆነ አደጋ ሊደርስ ሲል ቅፍፍ የማለት ስሜት ይሰማቸዋል። ይሄ እንግዲህ መረጃ ሰጥቷቸዋል፣ ያውቃሉ፣ ይረበሻሉ ማለት ነው። ሲያሳድጉም ግንኙነቱ በጣም ይጠነክራል። እንደውም ከጥናቶች እንደሚጠቁሙት ወደ 85% የሚደርሱ ሴቶች አብዛኛውን በግራ ጎናቸው ነው የሚታቀፉት እና በቀኝ እጃቸው ስራ ይሰራሉ። በግራ ጎናቸው ልጆቻቸውን እንዲይዘው በስራም ይዘው ይሄዳሉ። ብቻ ግን ልጆቻቸው የሚታቀፉት በግራ ጎናቸው ነው። ግራ ጎናቸው ሲታቀፉ ደግሞ ቀኝ አንጎል ግራ አንጎል የራሱ ስራ እንዳለው ሁላችሁ ታውቃላችሁ። ለእናንተ ብዙ መተንተን አያስፈልግም። ሞር ቀኝ አንጎል ደግሞ ከኢሞሽን ጋር የተያያዘ ነው፣ ጥልቅ ስሜት ጋር የተያያዘ ነው። ነን ቨርባል የሆኑ ማለት ቃላት ሳይወጣ ግን በአካላዊ እንቅስቃሴ በፊት ገጽታ ቋንቋ ያለው ነው ማለት ነው እና ይሄን ይቀሰቅሰዋል ማለት ነው። ስለዚህ ከዛ ጊዜ ጀምሮ እናትና ልጆች በዛ ራሱ የመግባባት እና ልጇ ሲዋሽ ራሱ እናት ቀድማ ታውቃለች፣ ምንም ሳይናገርም ውሸቱ ራሱ አሳማኝ ቢሆንም እናቱ ግን ፊቱን ታነበዋለች ማለት ነው እና እናትና ልጅ ያላቸው ግንኙነት በጣም እና መንታዎች አብዛኛውን ጊዜ ሊከሰትባቸው ይችላል ተመሳሳይ ሆነ ነገር እና ይሄ እንግዲህ ሱፐርናቹራል ነው ብለን ልንወስደው እንችላለን። በተፈጥሮ የሰጠና ለምሳሌ እኛ ራሱ አንተ ስለሌላው ታስባለህ፣ ሌላው በተመሳሳይ መልኩ ስላንተ ያስባል ወይ ስለሱ እያሰብክ በድንገት ትገናኛላችሁ መንገድ ላይ እንዴ አስቤ እንዴት አገኘው ልትለው ትችላለህ እና ይሄ አንዳንዴ ከአይምሮአችን ነገር በላይ ነው ማለት ነው። ስለዚህ ቀልባችን መረጃ ሰጪ ነው፣ ከደህንነታችን ጋር ሞር ይያያዛል። የሆነ ውጣ ሊል ይችላል፣ አትውጣ ሊል ይችላል፣ ብቻ አይታወቅም፣ ሞር መረጃ ይሰጣል ማለት ነውና አዲስ ሐሳብ ነው የሚያመጣብን። አዲስ ሐሳብ ድንገት ያላሰብከውን እኮ አንተ ዛሬ ወጥቼ ሰርቼ ምናምን ስትል ኖ ይልሃል። ለዚህ ነው አንዳንዶች ምን ይላሉ፣ ጠባቂ መልአክ ነው ይላሉ። እንግዲህ አናቅም፣ ዲቫይን ወርድ ነው፣ መለኮታዊ ቃል ነው መረጃውን የሰጠ ይላሉ። ይሄም ከአይምሮአችን በላይ ነው። ደስ ያላችሁ እንድትይዙ አስባለሁ። ግን ዋናው ይሄ ሆድቃ አካባቢ ራሱን ችሎ መረጃ ሰጪ ነው። ግን ለአሉታዊ ነገርም እንዳንዳረግ መጠንቀቅ ይገባል እና ልብና አይምሮን አትጠቀም አይልም። አንዳንዴ ሰውነንና ይሄ መረጃ ብቻ ስለሰጠን እንትን ማለት ማሰብም ለዚህ ነው እሱ ስራው ማጤስ ነው። በቃ አጤሰ ልቡን አመላልሶ ናላወርሶ ደግሞ ሶስቱን አንድ ላይ አያይዞ መጓዝ የራሳችን ስራ ነውና አብዛኞቹ የተዋጣላቸው ቢዝነስ ውስጥ ያሉ ሰዎች ሞር ይሄ በብሬናቸውን ተጠቅመው አንጎላቸውን ተጠቅመው እንዳልሆነ ነው አብዛኞቹ ሲናገሩ ምን ሰማቸው። ምንድነው የሚሉት? ሞር ውስጥ የነገረኝን በቃ ቀልቤ የነገረኝን ወይ ኩላሊቴ የነገረኝ ይሄንን እንድሰራ ይላሉ። ሞር እንዴት ነው ይሄን ታዲያ መረጃ ሲሰጠን ይሄ አካል እንዴት ነው ከፍ የምናደርገው የሚለውን ነገር ነው። ምክንያቱም ቀድሞ ሄዶ ነው መረጃ የሰጠን። እንዴት አየ? በጣም ረቂቅ ምስጢር ነው ክቡራን ተመልካቾቻችንና ስለ ረቂቁ ነገር ለማወቅ ሳይንስ የሆነ ነገር ሊጠቁም ይችላል እንጂ ሙሉ ነገር አይጠቁም። ይልቁኑ ከሳይንስ ይልቅ መንፈሳዊነት እጅግ ትልቁ ቁም ነገር ነው ይመስለኛል፣ መንፈሳዊነት። ምክንያቱም ረቂቅ ነገር ነው። ስለ ረቂቅ ነገር ለማወቅ ሳይንስ ሊነግርህ አይችልም። ምናልባት ሜታፊዚክሱ ያደገ ስለመጣ ነው እንጂ ስለ ረቂቁ ነገር ሳይንስ ሊነግርህ አይችልም። ማየት፣ ማሽተት፣ መቅመስ፣ መስማት፣ መዳሰስ በሚሉ ውሱን ነገሮች ውስጥ የሚመላለስ በመሆኑ ነው። ስጋ እንዳለ ሁሉ ነፍስና መንፈስ እንዳለ፣ አንጎል እንዳለ ሁሉ አንጎል ብሬንህ እንደሚያስብ ወይም አይምሮ አንጎልሽ እንደሚያስብ ሁሉ ልብሽም ቀልብሽም እንደሚያስብ የሚነግርሽም የጥንቱን ዕውቀት ወይም መንፈሳዊነቱን ገንዘብ ማድረግ የበለጠ እንድናሳድገው ይረዳናል የሚል ሐሳብ አለ። ሁለተኛ እንደውም ዳጊ ሾው ላይም ይሄን ነገር እንዳቀረብኩት ትዝ ይለኛል። ትክክል ነው አይደለም የሚለው ለመለየት ጥያቄም ጠይቃችሁኛል። ትክክል መሆኑ አለመሆኑ በምን እናውቃለን? አላውቅም። ማን ሊያውቅ ይችላል? የሆነ ነገር ነው የሚነግርህ፣ ከውስጥ ነው የሚመነጨው ሳታውቀው ማለት ነው። አትሂድ፣ እዚህ ቦታ ሂድ ይነግርሃል፣ ቅፍፍ ይልሃል፣ ውጣ ይልሃል። አይ ዶንት ኖ የሆነ ነገር ይነግርሃል። እና በምን መለየት ይቻላል የሚል ሐሳብ አለ፣ ማስታወሻ ላይ በማስፈር ማለት ነው። እና ይሄ ስሜት ሲሰማን ምን እየሰራን ነበረ? ይሄ በጣም ቁልፍ ነው። የት ቦታ ነበርን? ምን ወሰንን? ይሄ ስሜቱን የተሰማን ከዛስ ምን ሆነ?
አያችሁ ትክክል ነው አይደለም እየተሰማን ያለውን ስሜት የሚለው ይሄ በጣም ወሳኝ ነው። ድርጊቱ ከተከናወነ በኋላ እንረዳዋለን። ስለዚህ ቦታው ኢቭን ጊዜው ብጽፉት ምን እንደወሰናችሁ ብጽፉት ከዛ በኋላ ደግሞ ኢን ሪዛልቱ መጨረሻው ውጤቱ ደግሞ ምን ነበረ የሚለውን በደንብ አድርገን ምዝገባውን ብናደርግና ማስታወሻ ቢኖረን የበለጠ ለማሳደግ ይጠቅማል። ትክክል ነው አይደለም በቃ ከዛ በኋላ የሚለውን ነገር አሉታዊ ነገሩን አዎንታዊ ነገሩን ማወቅ እና የሰጠኝ ምክር ትክክል ነው አይደለም የሚለውንም በዛው እንድትለዩት ይሆናል። ድርጊቱ ከተከሰተ በኋላ ይሄ ዲፕ ኢንቲዩሽን በጣም ከፍ ለማድረግ ማለት ነው። ሌላው ይሄን ነገር ከፍ ለማድረግ ራስን በደንብ ማዳመጥ ያስፈልጋል። ይሄ ከውሳጣዊ ምክር ነው። ውሳጣዊ ምክር ከሆነ ደግሞ ቀልብ ደግሞ ቅድም እንዳልኩት ዶክተሯም እንዳለችው ከሰብኮንሺየስ ማይንዳችን ጋራ ወይም እንደ ኢትዮጵያን ሳይንስ ከአእምሮ መንፈሳዊ ጋራ መገናኘት የሚችል ከሆነ ልክ እንደ ይሄ ኮንሺየስ ማይንድ አይደለም። ይሄ ጫጫታው ግርግርታውን ናምን ዞር ብሎ መረጃ የሚሰበስበው ሰው ጽሙና ይፈልጋል ማለት ነው። በጣም ጸጥታ ይፈልጋል። የሐሳብ ኳኳታ ግርግርታ አይፈልግም። ጸጥታ ነው የሚፈልገው ማለት ነው። አእምሮ መንፈሳዊ በጣም ለዚህ ነው በጣም መንፈሳዊ አባቶች የተረጋጉት የሚሆን እኛ አእምሮ ጠባይ የምንጠቀም የከተማው ጫጫታ ኳኳታ ሁካታ ውስጥ ነን ያለን። የሐሳብ ኳኳታ የሐሳብ ግርግርታ ምናምን ነው። እነዛ ግን ጸጥ ያለ ስሜት ውስጥ ናቸውና አእምሮ መንፈሳዊ ስቴት በደንብ ሲጠቀሙበት ሰብኮንሺየስ ማይንዳቸው ጸጥታ ነው። በቃ ተመስጦ የሚባል ነውና ትልቁ እንደውም ከአስሩ ማዕርጋት ውስጥ ተመስጦ የሚባል አለና ይሄ ከሆነ ጸጥታ ይፈልጋል ማለት ነው። ስለዚህ አንዳንዴ ጸጥታ ውስጥ መግባት ያስፈልጋል። በዛፍ ውስጥ መጓዝ፣ አረንጓዴ ነገሮች ጋር መዋል፣ የበለጠ ባህር ዳርቻ ጋር ወክ ማድረግ፣ መንቀሳቀስ ትንሽ ለየት ይሄ ከከተማው ከፍተኛ ጫጫታ ተለይቶ ራስን ማዳመጥ ለመረጋጋት ይጠቅማል ማለት ነው። ስለዚህ ከአፍአዊው ይልቅ ውሳጣዊ ነገራችን እንድናደምጥና ቀልበቢስ ይባላል። አያችሁ እንደዚህ ዝም ብሎ እንትን የሚራመድና ቀልብ ያላችሁ እንድንጠቀም አባባሉ ራሱ ይገርማል። ቀልበቢስ ቀልብ የለሽ ይባላል። ዝም ብሎ ግር የሚል ዕቃ ኳም ያደርግም ምናምን የሚል በቃ አለ አይደል? ይሄ ቀልቡ እንዲህ ሰው ቀልብ የለውም ምናምን ይባላልና ይገርማልና ይሄ ነገር ጸጥታ ይፈልጋል ከአእምሮ መንፈሳዊ ጋር የሚገናኝ ስለሆነ ማለት ነው።